የምታዩት ቦታ በአራዳ ወረዳ 4 በቀጠና 4 ብሎክ 17 የሚገኝ ቦታ ነው። መራችን ባወረዱልን ኢኒሼቲቭ ብሎክ ሞዴል በማድረግ አካባቢ ንጹህ በማድረግ ደስተኛ ህይወት እንዲኖረን በማድረግ አሁን የአካባቢው ሰው ከጽዳት አስተዳደር የሚሰሩ ስራዎች ላይ አብረን ተባብረን በመስራት ብሎካችንን ሞዴል በማድረግ ላይ ነን ያለነው። እንደምታዩት እንዴት እንደሚያምር እያያችሁት ነው አይደለ? አሁን ዛሬ እንደዚህ አፈር አልብሰናል። ነገ ውሃ ምናምን ይደረግበትና ከዛ አበባ ይደረጋል ማለት ነው። ማንኛውም ማህበረሰብ ንጹህ አካባቢና ንጹህ ቦታ ያስፈልገዋል በተባለው ምክንያት እኛም ያንን መመሪያ በመከተል እንደምታዩት ይህ አካባቢ በፊት እንደዚህ ያልነበረ ትቦ ነበረ። ኃይለኛ ሽታ ሰው የሚያልፍበት አልነበረ። ሽንት እየተሸናበት ነበረ። ጽዳት አስተዳደር ይህንን ደግሞ ወስዶ ንጹህ አካባቢ ያስፈልገናል ብሎ ቱቦዎችን በመድፈን አሁን እዚህ ጋር አፈር አለበሰም አያችሁት። ይህንን አፈር የማልበስ ስራ እንሰራና አሁን ይህን እየሰራን ነው ያለ ነው። ከዚህ በኋላ አፈር ከለበሰ በኋላ ውሃ የማከፍከፍ ስራ ይሰራል። የተለያዩ አበባዎችና በቃ ለነዋሪው ምቹ እና ስማርት አካባቢ ስማርት ሞዴል ልበለው ስማርት ሞዴል መፍጠር እንደሚቻል ባየነው ምክንያት ስራዎችን በተግባር እየሰራን ነው ያለ ነው። አያችሁት እንዴት አባቱ እንደሚያምር። ይሄ እዚህ አካባቢ ላይ ስታልፉ እንደዚህ ማለፍ የሚቻልበት ቦታ አልነበረም በፊት። በጣም ነበር የሚሸተው። ከተለያየ ቦታ መጥተው ሰዎች ሽንታቸውን ምናምን እዚህ ቱቦ ውስጥ በዚህ እንደምታዩት ከዚህ ጎን ለጎን ያሉት ቱቦዎች ነበሩ ማለት ነው። ስለዚህ አሁን እንደዚህ ያምሮበታል። እንደዚህ ያምሮበታል። ይዩት። እዚህ ላይ አበባ በመትከል ምቹ መኖሪያ አካባቢ መፍጠር እየቻልን ያለ ነው። የእውነት እጅግ በጣም ለውጥ ነው ማለት ይቻላል። በጣም ያምራል። በጣም ነው የሚያምረው። አያችሁት? እኔም ይሄው በሬ ላይ እንደዚህ ሰርቼ የተለያዩ አትክልቶችን በማስፈግ አያችሁት? ይሄ የፈረንጅ ቃሪያ ነው። በጣም የሚያፈራው በጣም በኃይለኛው ዛፍ ነው የሚመስለው። ዛፍ አይደለም፣ የፈረንጅ ቃሪያ ነው። በዚህም ልክ ዛፍ በሚመስለው ሙሉ ነው የሚያፈራው ማለት ነው። በጣም ነው የሚያቃጥለው ቃሪያው። በጣም ነው ደስ የሚለው። አያችሁት? እንደዚህ ያደረግን ከዛ በመቀጠል እኔ ደግሞ ምን አደርኩ መሰላችሁ? እዚሁ ያለችኝን ቦታ በዚህ በአትክልቱ ጎን ላይ በአበባው በምሰራበት ቦታ ላይ ጎን ላይ አሁን እዚህ ጋር ደግሞ አፈር ሞልተናል። አያችሁት? እቺን ሙልት አድርጋታለሁ ጽድት አድርጌ። በዚች ላይ ደግሞ የተለያዩ የጓሮ አትክልቶችን በመዝራት ተጠቃሚ ይሆናለሁ ማለት ነው። በዚህ ቦታ ላይ በሚገርማችሁ በፊት ሰላጣ ዘርቼ በደንብ ነው የተበላበት። አካባቢ ሁሉ ከኔ ነው የተጠቀመው ማለት ነው። እና የተሰሩ ያሉ ስራዎች እንደዚህ ናቸው። እኛም የጠቅላይ ሚኒስትራችንን ተልእኮና ራዕይ ተቀብለን ይኸው በተግባር እያዋልነው ነው ያለ ነው። በጣም አዋጭ ነው። በጣም ሀገር የሚለውጥ ነው። ያስፈልገናል በምን ተቀብለነዋል። ማንኛውም ሰው ንጹህ አካባቢ ያስፈልገዋል ለመኖር እንደሚባለው ነው። እኔማ ይኸው እንደምታዩት ቤቴ ሁሉ ጽድት አድርጓል መንግስት። ወይኔ ጉዴ ቤቴን ድረስ መጥተው አንኳኩተው ነው እንደዚህ ያደሱልኝ። አያችሁት እንዴት እንደሚያምር? አያችሁት እንዴት ተደርጎ እንደሚመች ተደርጎ ነው የተሰራልኝ። ኢማጂን ይዩት። ይሄ የኔ ቤት ነው። ይሄን ሁሉ ስራ የሰራው ማን ነው? ብልጽግና። እድሜና ጤና ይስጥልኝ። ብልጽግና በጎ ፍቃድን ተምሬያለሁ። አሁን በበጎ ፍቃድ ስራ ላይ ነው የምሰራው። እንደምታዩት ይሄን በማስተባበር ከጽዳት አስተዳደር ጎን በመሆን የአካባቢውን ሰው ወጥቶ አካባቢውን ስማርት እንዳያደርግ በመስራት ላይ ነው የምገኘው። እጅግ በጣም ነው የሚያምረው። ቤተሰቦች የተለያዩ ቦታዎችን አሳያችኋለሁ። አሁን እኔ ይሄ ብሎኬ ላይ ያለው ነው ማሳያችሁ። በሌላ ቦታ ደግሞ ነገ አሳያችኋለሁ። ውስጥ ለውስጥ ሁሉ ተገብቶ ነው የሚሰራው ስራ ማለት ነው። በዚህ ልክ ነው ያለው። አካባቢያችን እንደዚህ ያምራል ነው የምላቸው። ኔክስት ደግሞ ከዚህ አበባው ተሰርቶ ምናምን አምሮበት አሳያችኋለሁ ማለት ነው። ያምራል። ይሄ ደግሞ የተለያዩ ጎማዎችን ቀለም በመቀባት
አካባቢ ችግኞችን በመትከል አበባዎችን በመትከል ማንም ሰው ንጹህ አካባቢ ያስፈልገዋል። ለትውልዱ በንጹህ አካባቢ የተጠበቀ ጤናማ ትውልድ መፍጠር እንፈልጋለን በሚለው ራዕያችንን እያስቀጠልን እንገኛለን። እያችሁት እንዴት እንደሚሆነው ጽድት ያለ አካባቢ ማለት ነው። ጽድት ያለ አካባቢ